ሰላም ሰላም ጤና ይስጥልኝ ውድ የባቡሬ ሚዲያ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ አማን፣ ሁሉ ተማም ነው። ዛሬ ደግሞ እስኪ አንዳንድ ነገሮች ልበላችሁ። እስኪ ወጣቶች ለሆናችሁ ስፔሻሊ ለወጣቶች አንዳንድ ነገር ምክር አለኝ። ስፔሻሊ በዚህ ሰዓት በዚህ ባለንበት 2018 ጨርሰን ወደ 2019 እየገባን ነው። እና ወጣቶች እስኪ ምን ላይ እየተሳተፋችሁ ነው? ምን ላይ እስኪ ኮመንት ሴክሽን ላይ አስቀምጡልኝ። ምን ላይ እንዳላችሁ በምን ዘርፍ እንዳላችሁ እስኪ ለወጣቶችን በጣም የሚጠቅም ጠቃሚ የሆነ ምክር ካላችሁ ጠቃሚ የሆነ የስራ ልውውጥ እስኪ የስራ ልምድ ምናምን እናድርግ። እስኪ ለወጣቶች የሚጠቅም ነገር ካላችሁ በዚህ ሚዲያ ላይ ሼር ማድረግ ትችላላችሁ። ኮመንት ላይ ጻፉልኝ። እኔ ደግሞ ለእያንዳንዱ ሰው ለእያንዳንዱ ወጣት ማህበረሰብ የሚጠቅመዋል ብዬ ያሰብኩትን እስኪ ሼር አደርግላችኋለሁ። ያው ምንድነው ወጣቶች ስንሆን እርስ በርሳችን መተጋገዝ አለብን ነው። እርስ በርሳችን መተጋገዝ አለብን። በዚህ ሰዓት ደግሞ ስፔሻሊ በዚህ ዘመን እንዴት ወጣት ወደ ስራ ወደ ስራ መስክ ወደ ቢዝነስ ምናምን ራሱን እንዴት መቻል አለበት፣ ራሱን እንዴት የስራ ዘርፍ ላይ የስራ መስክ ላይ እንዴት መሳተፍ አለበት፣ እንዴት ላይፉን በአጭሩ እንዴት ራን ማድረግ አለበት ላይ የሚለውን ትንሽ ማብራሪያ ልስጣችሁና የሚቀጥለው ደግሞ ኮሜንት ሴክሽን ላይ አይቼ ያው የተለያየ ሰው የተለያየ ሀሳብ አለው፣ የተለያየ ሳጀሽን አለው እና ብዙ ነገር ጋዘር አድርገን ደግሞ እያንዳንዱ አይዲያ ምናምን ሼሪንግ አይዲያ የሚባለው ሰዎች የተለያየ ሀሳብ አላቸው፣ የተለያየ አይዲያ ያመጣሉ። የሚጠቅም በጣም የማትጠብቁት ሀሳብ የማትጠብቁት አይዲያ ሼር የሚያደርጉ በጣም ብዙ ሰዎች አሉ እና እነሱ በጣም ጠቃሚ ናቸው፣ ለኛ በጣም ይጠቅሙናል። ስለዚህ ሀሳባቸውን እንትን አንልም፣ ወደኋላ የእነሱን ሀሳብ ሼር ከማድረግ ወደኋላ አንልም፣ እኔም ወደኋላ አንልም። እኔ አሁን በግሌ ምን ልምከራችሁ ዛሬ ስፔሻሊ በዚህ ዘመን አሁን ባለንበት ይሄ ዲጂታል ዘመን ነው። ያው 21 ሴንቸሪ ነው ያለነው 21 ሴንቸሪ ዛት ሚንስ you will be all things everything will be digital, everything is communicated online, communicated within email, within whatsapp, within any technology። አሁን ያለንበት ዘመን በቴክኖሎጂ በጣም ሀገሮችን የተለያዩ ዓለምን በጣም ቴክኖሎጂ ላይ በጣም ሄደዋል። በጣም ብዙ ነገር ብዙ ደረጃ ላይ ብዙ ነገር ዲቨሎፕ ሆኖ ምናምን በጣም ቴክኖሎጂ ምን ያክል የተራቀቀ እንደሆነ በብዙ ነገሮች ምናምን ማየት ትችላላችሁ። ሮቦት ላይ እያንዳንዱ ፒሲ ላይ ላፕቶፕ ላይ ስልካችን ላይ ሳይቀር በጣም ብዙ ነገር መስራት ይችላል። እና ምን ልላችሁ ፈልጌ ነው ወጣቶች ደግሞ ምን አይነት ዲጂታል የሆነ ይሄንን ታውቁታላችሁ። ያው ለእናንተ አዲስ ነገር አይደለም ይሄ ልነግራችሁ ሳይሆን የሚጠቅማችሁ ወደ ቢዝነስ አለም ስትመጡ ምን እንዲህ ራን ማድረግ ትችላላችሁ ነው። አንደኛው መጀመሪያ ፍላጎት ይኑራችሁ። የትኛውም ነገር የመጀመሪያው ፍላጎት ነው። የሰው ልጅ ፍላጎት ከሌለው ምንም የፈለገ አስገድደህ የምታደርገው ነገር የለም። እና ምንድነው ፍላጎት ከውስጣችሁ ይኑር። መስት ቢ ኢንተረስተድ መስት ቢ ኒድ ዛት ሳማን ዊል ቢ ኢምፖርታንት ዊል ቢ መስት ቢ ኢንተረስተድ ኢን ዛት። ፍላጎት ይኑረን። እኛ ፈልገነው ፈቅደን ወደን መሆን አለበት መጀመሪያ። ከዛ በኋላ ምንድነው ፎከስ ማድረግ ያለብን ምንድነው አላማችን ላይ ቪዥን የሚባል ነገር አለ። የሰው ልጅ ከፍላጎቱ አንፃር ደግሞ የሚሄደው ምንድነው የሚፈልገውን ነገር አላማ ሲኖረው ነው። የማትፈልገው አሁን ብዙ ወጣቶች ምናምን በጣም የተቸገርነው የማይፈልጉት ዘርፍ ላይ የማይፈልጉት የማይወዱት ስራ መስክ ላይ ተሰማርተው ብዙ ጊዜ ውጤታማ ሳይሆኑ ይቀራሉ። ግን ይሄ ማለት ውጤታማ የሚሆኑም አሉ። ግን በእርግጥ ምንድነው ውጤታማ ይበልጥ የሚሆነው ግን በሚወዱትና በሚፈልጉት ሲሆን ነው። ስለዚህ የምትወዱትን ነገር መምረጥ አለባችሁ። የምትወዱትን ለምሳሌ እኔ ምን ልስጣችሁ? ለምሳሌ እኔ ዲጂታል ላይ በምን መስክ መሰማራት ትችላላችሁ? በዚህ ሰዓት በጣም በብዙ ነገር ኦንላይን ቢዝነስ አለ።
ሶሻል ሚዲያ ላይ መሳተፍ አለባችሁ። መሞከር ያላችሁን ተሰጥኦ ያላችሁን ክህሎት ማስተላለፍ አለባችሁ። ያላችሁን ተሰጥኦ ራሳችሁ መገደብ የለባችሁ። ሁሉም ከዜሮ ተነስቶ ወይም ደግሞ ከእናቱ ሆድ እንትን ሲሆን ምናምን ራሱ እንትን ኖሮት አይደለም። በቃ ከሞከረው በኋላ ትራይ ኤጌን ማለት ሞክረው ካልተሳካ ደግሞ ሞክረው በቃ ይሳካል ምናምን ካልተሳካ ምናምን ምከረው እምቢ ካለ መከራ ይምከረው ሳይሆን ይሄ አያስኬድም። ሞክረው ድጋሚ ሞክረው ካልተሳካ ድጋሚ ሞክረው በቃ ይሳካል። የሆነ ጊዜ የሆነ ሰዓት የሆነ ቀን የሆነ አመት ላይ ይሳካል። ስለዚህ ደግሞ ሞክረው ነው። ስለዚህ በምን ዘርፍ ላይ ወጣቶች መሳተፍ አለብን ብላችሁ መጀመሪያ ጥያቄ ምልክት ለራሳችሁ የሚጠቅማችሁ ነገር። ከዛ በዘለለ ምንድነው ብዙ ጊዜ ወጣት ሳክሰስ የሚሆንባቸው ነገሮች አሉ። ሶሻል ሚዲያ ላይ በጣም ብትሳተፉ ባይ ነኝ። ሶሻል ሚዲያ ላይ አብዛኛው ሰው አሁን አብዛኛው ወጣት ሶሻል ሚዲያ ላይ አሪፍ ነው። ኢቭን አንደር ኤጅ 17 ምናምን 16 18 ምናምን ላይ ያሉት ወጣቶች የገባቸው አሉ። እነዚህ ወጣቶች በተለያየ ሶሻል ሚዲያ ላይ አሁን ለምሳሌ ቲክቶክ ራሱ በነገራችን ላይ በቲክቶክ ገንዘብ ይሰራል። እሱ ሌላ ነው። ይሰራል አዎ ይሰራል። ለምን አይሰራም? በቲክቶክ ገንዘብ ይሰራል። ያ በምን አማካኝነት ነው? የሆነ ሰዓት ምናምን የራስህ ኢንተርቴይንመንት የራስህ እንትን ይኖራል። ብዙ ጊዜ ላይቭ መግባት አለብን። ያው በጌም ወይም ደግሞ የሆነ በላይቭ ገብተህ ስጦታ በምትሰጠው ነገር ነው። ያው ብዙ ጊዜ ኮይን ታገኛለህ ያን ኮይን ተቀይሮ ምናምን ኢንዶላርስ ምናምን ገቢ ታገኛለህ ማለት ነው። እና ብዙ ወጣት ትውልዶች ምናምን የተቀየሩበት አለ። በጣም ብዙ ነገር የራሳቸው መኪና የራሳቸው ቤት ምናምን ኢቭን እስከመግዛት ድረስ ምናምን ያንን ሊያለፋችሁ ይችላል። ግን ኮንፊደንስ ይኖራችሁ ኮንፊደንስ ካላችሁ ዛትስ ኢነፍ። ሌላ ምንድነው? ሶሻል ሚዲያ ላይ በጣም የሚጠቅም ነገር ፌስቡክ ራሱ እየከፈለ ነው። ፌስቡክ በምን ምክንያት ነው የሚከፍለው? ፌስቡክ በጣም ብዙ ቪው ባላችሁ ቁጥር ብዙ በታያላችሁ ቁጥር ያ ኤዲኤስ የሚባል አለ። ኤዲኤስ ማለት ፌስቡክ ራሱ ከተለያዩ ካምፓኒዎች ሼር ካምፓኒዎች አሉ። ከነዛ ሼር ካምፓኒዎች በተለያየ መንገድ የራሱ አግሪመንት አለው። ከዛ ለእናንተ ደግሞ እዛ የምትለቁት ቪዲዮ ላይ በጣም ብዙ እይታ ካለው የእናንተ ፌስቡክ ላይ ያለው ቪዲዮ ብዙ ፎሎወር ካላችሁ አሪፍ ቪው ካላችሁ ፌስቡክ ደግሞ እንደ ቲፕ ይሰጣችኋል። የሆነ ቪዲዮአችሁ ላይ የሆነ ነገር ይለቃል። ከዛ ካምፓኒ የሚቀበለው ብር አለ አልኳችሁ። ከዛ የተወሰነ ብር ምናምን ኮሚሽን ይቆርጣል። ለእናንተ ደግሞ የሚገባችሁን ደግሞ ፌስቡክ ይሰጣችኋል ማለት ነው። በዛ መልክ ደግሞ ፌስቡክ ላይም መስራት ትችላላችሁ። ሌላው ምንድነው? ዩቲዩብ በጣም ብዙ ሰዎች ተቀይረዋል። ብዙ ኢትዮጵያውያን ራሱ በጣም ብዙ ኢትዮጵያውያን የተቀየሩበት መንገድ አለ። መልክ ነው ያንን የተቀየረበት ፌስቡክ በጣም ቀላል ነው። በነገራችን ላይ ፌስቡክ በዚህ ሰዓት ያው ሳክሰሱ ይሄ አክሰሱ ራሱ በጣም ቀላል አድርጎታል። እንዴት ነው ቀላል የሆነው? እንዴት ነው ቀላል የሚሆንበት ወይ ቀላል የሆነው? በዚህ ሰዓት 1000 ሰብስክራይበር እንደምንም 1000 ሰብስክራይበር ማምጣት አያቅታችሁም። ያኛው 1000 ሰብስክራይበር ካገኘችው በኋላ ከዛ 4000 ደግሞ ቪውስ ዎች ሃወር የሚባል አለ። 4000 እይታ ሰዓታት ይጨምራል። ያ ማለት ምንድነው? 1000 ሰብስክራይበር ብያችኋለሁ ፕላስ 4000 ዎች ሃወር ደግሞ 4000 እይታ ሰዓታት ምናምን አንድ ላይ ይሄንን ከሞላላችሁ ሞኒታይዝ ይሆናል ዩቲዩባችሁ ማለት ነው። ሞኒታይዝ ከሆነ በኋላ ምንድነው? ልክ ዩቲዩብ ደግሞ አከፋፈሉ እንዴት ነው? ዩቲዩብ ያው ቀላል አድርጎታል። ያንን ካሟላችሁ በኋላ ከዛ በኋላም የራሳችሁ ኮንተንት መርጣችሁ ማስተላለፍ አለባችሁ። ከዛ በኋላ ስታስተላልፉ ግን እንዴት ነው? አሁን ብዙ ጊዜ የራሳችሁ ኮንተንት መርጣችሁ ስታስተላልፉ ቀጣይነት ያለው ከዛም በኋላ በጣም በብዙ ቪው ምናምን ሰው የሚወደው መሆን አለበት። ምክንያቱም ቪዋችሁ በጨመረ ቁጥር አሪፍ ቪው ካላችሁ ዩቲዩብ ክሬተር ከሆናችሁ በኋላ ዩቲዩብ ራሱ ደግሞ ዩቲዩብ ካምፓኒ እናንተ ጋር ከካምፓኒዎች ጋር የራሱ ስምምነት አለው። ልክ እንደዚሁ እንደ ፌስቡክ
እናንተ ላይ የሚለቀው አድቨርታይዝመንት አለ፣ ከዛ የምታገኙት ብር አለ። ሁለተኛ ስፖንሰርሺፕ መሆን ትችላላችሁ። እናንተ ቪዲዮ ላይ በጣም አሪፍ ቪው ካለው እናንተ አግሪመንት ፈጽማችሁ በተለያየ ካምፓኒዎች ላይ ካምፓኒው እና አንተ ቪዲዮ ላይ ወይም የእናንተ ቪዲዮ ላይ ይሄንን እንትን አድቨርታይዝመንት ወይም ደግሞ ስፖንሰር ሊሆንባችሁ ምናምን ብሎ አድቨርታይዝመንት እዛ ላይ ታስተላልፋላችሁ። ከዛ ለእናንተ የሚከፍላችሁ ነገር አለ ማለት ነው። በዛ መልክ ነው ገቢው የምታገኘው ማለት ነው። ሌላ ሶሪ ሌላ ምንድነው? ቀላሉ መንገድ ኦንላይን ቢዝነሶች አሉ። ኦንላይን ቢዝነሶች ምንድን ናቸው? ብዙ ጊዜ እነዚህ ሴልስ ላይ ኦንላይን ቢዝነስ የራሳችሁ ሶሻል ሚዲያ ላይ የተለያዩ እቃዎች፣ የተለያዩ ማቴሪያሎች፣ የተለያዩ ኤሌክትሮኒክስ ላይ የተለያዩ ኤሌክትሮኒክስ ማስተላለፍ ዋጋቸውን እየገዛችሁ እያመጣችሁ ምናምን ይሄን ያክል ዋጋ በዚህ ዋጋ አለ ምናምን ብላችሁ ትናገራላችሁ። ሶሻል ሚዲያ ላይ ስልካችሁ ታስቀምጣላችሁ። በዛ መሰረት ተደውሎላችሁ ብዙ ሰው ዴሊቨሪ ካላችሁ ደግሞ ይበልጥ ይመረጣል ከዴሊቨሪ አንፃር ማለት ነው። ከዛም በዛ መልክም ቢዝነስ መስራት ትችላላችሁ። ሌላ ለሚቀጥለው ደግሞ አሪፍ አርጌ ሪሰርች አርጌ አሪፍ አሪፍ ነገሮች አመጣላችኋለሁ። ቀላሉ መንገድ እንዴት እየሰሩ እንዳሉ፣ ወጣቶች እንዴት እየተቀየሩ እንዳሉ፣ ሚስጥሩ ምን እንደሆነ በቀላሉ ለቀጣይ ደግሞ አመጣላችኋለሁ። ቴንኪዩ። ሰብስክራይብ አድርጉ፣ ሼር ማድረጉ ይሄኛው ለሌሎችም እንዲደርስ ሼር አድርጉት፣ ኮፒ ሊንክ አድርጉት። ቴንኪዩ። መልካም ቤተሰቦች